ኢራን እጅ ከመስጠት ውጪ ምንም አይነት አማራጭ የላቸውም። ኢራን በአደባባይ የምትለው ሌላ ቢሆንም በምስጢር ግን ከስምምነት መድረስ ትፈልጋለች። አሁንም እኔን እየለመኑኝ ነው ሲሉ ተናግረዋል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክና ሰብስክራይብ በማድረግ ይጀምሩ። በቅድሚያም የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የመካከለኛው ምስራቅም ጦርነት ለመቋቋጨት ኢራን በይፋ መሸነፏን አምና እጇን መስጠት አለባት ሲሉ ተናግረው ፕሬዚዳንት ዶናልድ ጄ ትራምፕ ለጋዜጠኞች በሰጡት መግለጫ የኢራን ጦር አቅምን አጣጥለው ኢራን መሸነፏን አምና እጇን ለአሜሪካ መስጠት አለባት፣ ይህንንም ማድረግ ነበረባት። እስካሁን ግን ያንን ለማድረግ የኢራን ባለሥልጣናት ትምክህት ይዟቸዋል። እስከ መጨረሻ ድረስ ሀገሪቱ እስክትወድም ድረስ የዘዋት መውደቅ ይፈልጋሉ ሲሉ ተናግረዋል። ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ሲናገሩ የኢራን ጦር ደካማ መሆኑንና የመጫወቻ ጠመንጃዎችን ለመተኮስ ይጠቀማሉ ሲሉ መደማጣቸው ተዘግቧል። ኢራን በአደባባይ የምትለው ሌላ ቢሆንም በምስጢር ግን ከስምምነት መድረስ ትፈልጋለች። አሁንም እኔን እየለመኑኝ ነው ሲሉ ተናግረዋል። ጨዋታ ይጫወታሉ፣ ነገር ግን አንድ ነገር ልንገራችሁ፣ ከስምምነት ላይ መድረስ ይፈልጋሉ። በውስጥ መስመሮች እኛ አሜሪካኖችን ይለምናሉ። ጦሩ ሙሉ በሙሉ ከወደመበት ማን የማይፈልግና የማይለምን አለ? ኢራን እንደዚያ ነው የሆነችው። እኔን ምህረት እየለመነችኝ ነው ብለዋል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኢራን ምንም አማራጭ የላትም፣ ካርዱ ሁሉ በእጄ ነው በማለት የኢራንን ባለሥልጣናት ከአሜሪካ ጋር ሲነጋገሩና ቴሌቪዥን ላይ ሲቀርቡ የተለያየ ነገር ይናገራሉ ሲሉም ትችተዋቸዋል። አሁን ኢራኖች ምንም አይነት አማራጭ የላቸውም፣ ኑሯቸውም አያውቅም፣ የሚላክላቸውን ብቻ መፈረም ነው ብለዋል። የኢራን ጦር ባህር ኃይል፣ የአየር ኃይል ሙሉ በሙሉ መውደማቸውን የሚናገሩት ፕሬዚዳንት ዶናልድ ጄ ትራምፕ የኒውክሌር ጦር መሳሪያ እንዲኖራቸውም አልፈቅዱም። እስከ መጨረሻው ድረስ እጅ ይሰጣሉ እንጂ ከእኛ ጋር ተነጋግረው ከእኛ ጋር አቻ የሆነ ክብር ላይ እንዲደርሱ አናደርጋቸውም ሲሉ ኢራንን የሚያናንቅ መልእክት ተናግረዋል። የሚያስገርመው ግን እዚህ ጋር ነው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በዋይት ሃውስ ነጩ ቤተ መንግሥት ኦቫል ኦፊስ ውስጥ የኔን መግለጫ ከሰጡና ኢራንን አታትለው ከተናገሩ በኋላ ከኢራን ጋር ዲፕሎማሲያዊ ግንኙነቱ እየተጠናከረ መምጣቱን ደግሞ ከሰዓታት በኋላ በሰጡት ሌላ መግለጫ ይፋ አድርገዋል። የሆርሙዝ ባሕረ ሰላጤን ለመክፈትና ነገሮችን በአጭር ጊዜ በሰላም ለመቋቋጨት ከኢራን ተደራዳሪ ቡድን ጋር እየተደራደርንና እየተነጋገርን ነው ሲሉ ትራምፕ በርካቶችን ያስገረመ ቀጣይ መግለጫቸውን ሰጥተዋል። ትራምፕ አክለውም ሲናገሩ ባሳለፍነው ሰኞ ማለዳ ያወጁትና የአሜሪካ የጦር መርከቦች የሆርሙዝ ባሕረ ሰላጤን ለማለፍ የሚፈልጉ የሌላ ሀገራት የንግድ መርከቦች እየመሩና እያጀቡ እንዲያሳልፉ ያወጁትንና ኦፕሬሽን ፍሪደም በማለት የጠሩትንም ዘመቻ ሙሉ በሙሉ በጊዜያዊነት እንዲቋረጥ ማዘዛቸውንም ፕሬዚዳንት ዶናልድ ጄ ትራምፕ ሌሊቱን ተናግረዋል። ይህ የትራምፕ ውሳኔ የመጣው የንግድ መርከቦች በሆርሙዝ ባሕረ ለማሳለፍ ያለመው ይህ ዘመቻ ከተጀመረ በኋላ በአሜሪካና በኢራን ወታደሮች መካከል ከባድ የተኩስ ልውውጥ በመፈጠሩና ኢራን በዩናይትድ አረብ ኤምሬት ላይ የሚሳኤል ጥቃት በመክፈቷ መሆኑን ውጥረቱን አባብሰውታል። ፕሬዚዳንቱ ቱሪስት ሶሻል በተሰኘ ማኅበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ እንዳሉት ከሆነ ይህ የሃድን ውሳኔ የወሰድኩትና ትናንትና ያወጅኩትን አዋጅ እንዲቋረጥ ያዳረግኩትም በተለይም ደግሞ ከኢራን ጋር የሰላም ስምምነት ላይ መድረስ ትልቅ መሻሻል በኢራን በኩል በማየቴ ነው ብለዋል። ትራምፕ በተለይም በዚህ መልእክታቸው በፓኪስታንና በሌሎችም ሀገራት ጥያቄ መሠረት እንዲሁም ከኢራን ተወካዮች ጋር ሙሉና የመጨረሻ ስምምነት ላይ መድረስ ትልቅ መሻሻል በመታየቱ የባሕር ላይ እገዳውን ሙሉ በሙሉ እንደጫነ ቢሆንም የነጻነት ፕሮጀክት በሚል መርከቦች እየታጀቡ እንዲያሳልፉ ያሳለፍኩትን ውሳኔ ግን በጊዜያዊነት እንዲቋረጥ አዝዣለሁ ሲሉ ተናግረዋል። ይሁን እንጂ የኢራን ባለሥልጣናትና የጦር አዛዦች የአሜሪካን እርምጃና የሰላም ስምምነት ጉዳይ አጥብቀው አጣጠሉታል። የኢራን ኢስላማዊ አብዮታዊ ዘብ ቃል አቀባባይ ብርጋዴር ጀነራል ሆሴን ሞሄ በሰጡት መግለጫ እንዳሉት በባሕረ ሰላጤው የሚደረግ ማናቸውም እንቅስቃሴ የኢራን አብዮታዊ ዘብ የባሕር ኃይል መሪዎችን የሚቃረን ከሆነም ከባድ አደጋ ከኢራን እንደሚገጠመው ለማሳወቅ እንወዳለን። ትናንትናም ስናደርግ የነበረው ይህንን ነው ብለዋል። ማናቸውም ድንበር አቋራጭ መርከቦች በኃይል እንደሚቆሙ፣ እምቢ ቃሉ ደግሞ እንደሚመቱ እናስታውቃለን ብለዋል። የኢራን መንግሥት በአሜሪካ የጣለችውን ሕገወጥ የባሕር ላይ እገዳ እስካላነሳች ድረስ ወደ ድርድር ፈጽሞ እንደማንመለስ ብሎ ለመግለጽ እንወዳለን ብለዋል።
ትራምፕ በድርድሩ ጥሩ መሻሻል አሳይቻለሁ፣ እየተነጋገሩ ነው፣ ኢራኖች አሁን ከኔ ጋር እያወሩ ነው የሚል ተከታታይ መግለጫ ቢሰጡም ይህ ፕሬዚዳንቱ የተለመደ ቅጥፈት ነው ብለውታል ባለሥልጣኑ። ምንም አይነት ድርድር የሚባል ነገር የለም። የዘጋችውን የሆርሙዝ ጎሽመጥ አሜሪካ የማትከፍት ከሆነና ጦሩን ከዚሁ ከሆርሙዝ ባህረ ሰላጤ ለነቃቅላ ወደ ኋላ የማታፈግፍ ከሆነ ከአሜሪካ ጋር ንግግር ፈጽሞ አይታሰብም ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የመከላከያ ሚኒስትሩ ፒት ሄክት ኢራንን የሆርሙዝ ወሽመጥን ጥርቅም አድርጎ በመዝጋት ከሰዋታል። የሆርሙዝ ወሽመጥ በሁለት በኩል የተዘጋ ሲሆን በላይ በኢራን እንደተዘጋ ሲዘገብ፣ በታች ደግሞ አሜሪካ ዘግተዋለች። ሁለቱም ሀገራት ሆርሙዝ መዘጋቱን አንደቻው እየተዋከሱ ይህ የአሜሪካና የባሕረ ሰላጤው ሀገራት ኢራን በሆርሙዝ ባሕረ ሰላጤ ያላትን ቁጥጥር ለመስበር የሚደረገው የአሜሪካ የዲፕሎማሲ ጥረትና ወታደራዊ ውጥረት እስካሁን ድረስ ከጦርነቱ ጅማሬ ጀምሮ ምንም አይነት ለውጥም ፋይዳም አላመጣም። የተባበሩት አረብ ኤሚሬትን ስንመለከት ደግሞ ለሁለተኛ ተከታታይ ቀን የኢራን የሚሳኤልና የድሮን ጥቃት ሰለባ ሆናለች። ዩናይትድ አረብ ኤሚሬት የመከላከያ ሚኒስትር በማኅበራዊ ትስስር ገጹ ባወጣው መግለጫ ዩናይትድ አረብ ኤሚሬት የአየር መከላከያ ሥርዓቷ ከኢራን የተተኮሱ ሚሳኤሎችና ድሮን ጥቃቶችን አሁንም በንቃት እያመከኑ ይገኛሉ ሲል አስታውቋል። ይህ የተከሰተው ባሳለፍነው ሰኞ ኢራን 19 ሚሳኤሎችንና ሰው አልባ በራሪ አውሮፕላኖችን መተኮሷና ዩኤኢ አከሸፍኩኝ ማለቷን ተከትሎ የተሰማ ዜና ሲሆን፣ እነዚህ ጥቃቶችም የፋዊጀይና የነዳጅ ማስተላለፊያ አባ መስመሮችን ኢላማ ያደረጉና ቢያንስ 3 ሠራተኞችን የጎዱ ነበሩ። ይህ መስመር በተለይም በሆርሙዝ ባሕረ ሰላጤ አልፎ ነዳጅ ለዓለም ገበያ ለማቅረብ እጅግ ወሳኝ የነበረ ሲሆን፣ አሁን ግን በኢራን በደረሰበት ከፍተኛ ጉዳት የነዳጅ ማስተላለፊያው ከባድ የሆነው ውድመት አጋጥሞታል። ይህ በዚህ እንዳለ የኢራን ውጭ ጉዳይ ሚኒስትር ባወጣው አዲስ መግለጫ ዩናይትድ አረብ ኤሚሬት በኢራን ጠላት ከሆኑ አካላት ጋር የምታደርገውን ትብብር እንድታቆም አጥብቀን እናስጠንቅቃለን ብለዋል። ኢራን የተባበሩት አረብ ኤሚሬትን አስመልክቶ ባወጣችው ጥብቅ መግለጫ ዩናይትድ አረብ ኤሚሬት ጦርነቱ በቆየበት ወቅትም ግዛቷን በአሜሪካና በእስራኤል ለሚሰነዘሩ ጥቃቶች መነሻነት እንዳዋለች በመክሰስ ይህ ድርጊት በቀጠናው ሰላምና መረጋጋት ላይ አደገኛ መዘዞችን ያስከትላል ስትል በተደጋጋሚ ማስጠንቀቋንም ኢራን በድጋሚ ገልጻለች። የኢራን ውጭ ጉዳይ ሚኒስትር አክሎም በዚህ መግለጫው ኢራን የምትወስዳቸው የአጸፋ እርምጃዎችም በዩናይትድ አረብ ኤሚሬት ውስጥ ባሉ የጠላት ኢላማዎች ላይ ብቻ የተተኮሩ መሆናቸውን በመግለጽ የኤሚሬትስን ክስ ውድቅ ያደረገ ሲሆን፣ የእስላማዊቷ ሪፐብሊክ ኢራን ብሔራዊ ጥቅሞቿንና ደህንነቶቿን ለማስጠበቅና ለመከላከል ስትል አስፈላጊውንና ተገቢ እርምጃ ከመውሰድ ወደ ኋላ ፈጽሞ አትልም ሲል የኢራኑ ሚኒስትር አስጠንቅቋል። ዩናይትድ አረብ ኤሚሬት ከእስራኤል ጋር የጠበቀ ግንኙነት መመስረቷን ተከትሎ ነው ይህ የኢራን ቁጣ እጅጉ የተባባሰው። ኢራንም በዚህ መግለጫ የተባበሩት አረብ ኤሚሬት ገና ከደረሰባት ውድመት በላይ ከፋ ጉዳት ልታስተናግድ ትችላለች፣ በተለይ ደግሞ የኢራን ጠላቶችን ወደ ቀጠናው እየጎተተች ከማምጣት ካልተቆጠበች በስተቀር ሲሉ አሳስበዋል። እነዚህ የኢራን ጥቃቶች በአረብ አገራት ውስጥ ውጭ ጉዳይ ሚኒስትሮች ምክር ቤት እንዲሁም በኳታር መንግሥት በኩል ከፍተኛ የሆነው ውዝግብ ገጥሟቸዋል። የኳታር ውጭ ጉዳይ ሚኒስትር ዴኤታ መሐመድ ቢን አብዱልአዚዝ አልኩላፊ በዋሽንግተን ዲሲ ከአሜሪካ ከፍተኛ ባለሥልጣናት ጋር ዛሬ ሌሊቱን ተነጋግረዋል። በቀጠናዊ ጸጥታ ዙሪያ አዲስ አይነት ሐሳብ መምጣት እንዳለበትም መነጋገራቸውን የተዘገበው። በተያያዘ ዜና በአሜሪካ የሕዝብ ተወካዮች ምክር ቤት ውስጥ 30 የሚሆኑ የዲሞክራቲክ ፓርቲ አባላት የፕሬዚዳንት ዶናልድ ትራምፕ አስተዳደር ስለ እስራኤል የኒውክሊየር ጦር መሳሪያ ክምችትና ፖሊሲዎች መረጃዎችን ለመላው የዓለም ሕዝብ በይፋ እንዲያሳውቅ የሚጠይቅ ጠንካራ ደብዳቤ ማቅረባቸው ተሰማ። የሕግ መወሰኛ አባላቱ በእስራኤል የኒውክሊየር ጉዳይ ላይ ያለው ግልጽነት ማጥፋት የመላው መካከለኛው ምስራቅ ደህንነትን አደጋ ላይ የሚጥል ነው ሲሉ ተከራክረዋል። ምዕራብ ኢየሩሳሌም የኒውክሊየር ጦር መሳሪያ ባለቤት መሆኗን አላረጋገጠችም ወይም አላስተባበረችም ባለበችም፣ እንዲሁም የጦር መሳሪያዎቹ አጠቃቀም ወይም ቀይ መስመሮቿን የሚያሳይ ምንም አይነት ዶክትሪንም በይፋ እስካሁን አላቀረበችም ይላል ይኸው የአሜሪካ የሕዝብ ተወካዮች ምክር ቤት አባላቱ ደብዳቤ። አሜሪካ ቢያንስ ከ1960ዎቹ መጀመሪያ አንስቶ ስለ እስራኤል የኒውክሊየር ፕሮግራም ጠንቃ ብታውቅም በዚህ ጉዳይ ላይ ግን እስካሁን አሜሪካ ዝምታን መርጣለች።
በቴክሳስ ግለት ተወካይ የሆኑት ጆዋኪን ካስትሮ የተመራው ይህ የኮንግረስ አባላት ቡድን በአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ዘጻፈው ደብዳቤ ዋሽንግተን የኒውክሊየር ጦር መሳሪያ ፕሮግራም ሊኖራት ከምትችልና የአሜሪካ መንግስት ይህንን በይፋ እውቅና ለመስጠት ፈቃደኛ ካልሆነባት አገር ጋር ትከሻ ለትከሻ እየተዋጋች ነው በማለት ኮንነዋል። በዚህ ሁኔታ ውስጥም የጥቃት እርምጃን አላግባብ ማስላት፣ ጦርነትን ማባሳትና የኒውክሊየር ጦር መሳሪያን መጠቀም አደጋ ጽንሰ ሐሳብ ጉዳይ አይደለም ሲል ደብዳቤው አጥብቆ ስለ እስራኤል የኒውክሊየር አጠቃቀም ጉዳይ ያለውን ስጋት ገልጿል። ኢራንን የጦር መሳሪያ እንዳትታጠቅ እያልን ነው። እስራኤል የኒውክሊየር ጦር መሳሪያ አጥቂ ሀገር ናት። ነገር ግን ስለ ታጠቀችው መሳሪያ አሜሪካ የምታውቀው መረጃ ምንድን ነው? ይህ ሊገለጽልን ይገባል ብለዋል። የኮንግረሱ አባላት አሜሪካን በእስራኤል ላይ ሌሎች ሀገራት ላይ የምታስገድደውን የትራንስፓረንሲ መለኪያ እንድትተገብር ጠይቋል። ይህ ካልሆነ ግን የመካከለኛው ምስራቅ የኒውክሌር ስርጭት መከላከል ፖሊሲ በተለይም ደግሞ የኢራንና የሳውዲ አረቢያ የኒውክሌር ፍላጎቶችን መቆጣጠር ፈጽሞ የማይቻል ይሆናል ብለዋል። አጋራችን እስራኤልን ሳንቆጣጠር አጋር ያልሆኑን ሀገራት መዋጋት ትርጉም የለውም ብለዋል። በስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት ግምት መሰረት ከሆነ እስራኤል ከ80 እስከ 90 የሚደርሱ የኒውክሊየር የጦር መሳሪያዎች ባለቤት እንደሆነች ይታመናል። ከነዚህም ውስጥ ታዲያ 30 የሚሆኑት የኒውክሊየር ፈንጂዎች ሲሆኑ 50ዎቹ ደግሞ የባላስቲክ ሚሳይል አረሮች ናቸው። የእስራኤል የኒውክሊየር ፕሮግራም ታሪክን ስንመለከትም ሀገሪቱ በ1960 በመገባ ላይ የመጀመሪያውን የኒውክሊየር መሳሪያ እንደታጠቀች መረጃዎች አፈትልከው የወጡ ሲሆን በ1986 ዲካይ ካኑኑ የተባለ ቴክኒሽያን ከኒውክሊየር ተቋም ውስጥ ያወጣቸውን ፎቶግራፎች ለሰንደይ ታይምስ ጋዜጣ በማጋለጡ በእስራኤል የሞሳድ የስለላ ድርጅት ታፍኖ ለ10 ዓመታት ያክል ለእስር ተዳርጓል። በ1968 የአሜሪካ የስለላ ድርጅት ሲአይኤም ለፕሬዝዳንት ሊንደን ጆንሰን እስራኤል የኒውክሊየር መሳሪያ እንዳላት አሳውቆ የነበረ ቢሆንም ፕሬዝዳንቱ መረጃውን እጅግ ምስጢር ሆኖ እንዲቆይ ትዕዛዝ አስተላልፈው እንደነበር በኋላ ተሰምቷል። የዚህ ዝምታ ፖሊሲ ዋና ምክንያትም የአረብ ሀገራት እስራኤልን የኒውክሊየር ባለቤትነት ካወቁ የኒውክሊየር ስርጭትን የመከላከል ስምምነት ለመፈረም ፈቃደኛ አይሆኑም የሚል የአሜሪካ ከፍተኛ ስጋት ነበር። ከዚሁ ጋር በተያያዘ ታዲያ የእስራኤል አዲሱ የአየር ኃይል አዛዥ የሆኑት ሜጀር ጀነራል ኦሜር ቲሼለር ማክሰኞ ዕለት ስልጣን የተረከቡ ሲሆን በተረከቡት ስልጣንም ስነ ስርዓት ላይ እስራኤል ካስፈለገ መላውን የአየር ኃይሏን በኢራን ላይ ለማሰራመር 4 ሙሉ ዝግጅት ማድረጓን እና አሜሪካ ነይ ተቀላይ ወደ ጦርነቱ ግቢ በማለት እስክጠራ ድረስ እስራኤል በተጠነቀቅ እየጠበቀች መሆኑን ገልጸው አዲስ የጦርነት አዋጅን ደውለዋል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።